ወይኔ መሳይ ዛሬ ወንድና ሴቱ ይለያል። ሁሉም ነገር በተረጋጋ መንፈስ እንደተነጋገርነው ታደርገዋለህ። ሜስ ለመጽሐፍ ማሳተሚያ ገንዘብ አገኘው። ቅድም ላረግሽው መሸንገያ መሆኑ ነው እንዴ? ቅድም ደግሞ ምን አደረኩ? እስኪ ንገረኝ። ምን ነውርሽ ልንገርሽ? እሺ እባክህ፣ እስኪ ያየኸውን ነውሪ ንገረኝ። ሜስ እየጠበኩ ነው። ይኸውልህ ሰሞኑን በጣም ጸባይህ እየተለዋወጠ ነው። መጠጣት፣ መናደድ፣ ብዙ ነገር። ይኸውልህ ሜስ ነገሮች እየተስተካከሉልህ ስላልሆነ ብዬ ነው ዝም ያልኩ። እንዴት ስትተያዩ እንደነበር አይቻችኋለሁ። እሺ እባክህ፣ እንዴት ነው የተያየነው? ሜስ እየጠበኩ ነው። ዳዊት ለዚህ ቤተሰብ በጣም መልካም ሰው ነው። ለአንተ የመጽሐፍ ማሳተሚያ፣ ለሊሊ ደግሞ የስራ እድል ፈጥሮላችኋል። በዚህ በጭንቀታችን ሰዓት የደረሰልን እሱ ነው። ለማንኛውም አንተ ሜስ አንተ ምንድነው ሊሊ በዚህ በጠዋት? ተነሳርፍደሃል ሰካራም። ትንሽ ልተኛበት በእናትሽ ሂጂልኝ። ተነስ በእናትህ አርፍደሃል። ተነስና እናውራ። ማውራት አለብን። ተነስ ሜስ። እንዴ ምንድነው የምትይኝ? ማታ እንደዛ ስትወላየማ ጭራሽ አፈ የሚለጉም አይመስልም። ምን እንድል ጠብቀሽ ነበር? ትናንት ፊቷን ደስታዋን ሳየው በቃ መናገር አልቻልኩም። የምን ደስታ ነው ደግሞ? ትናንት የምስራች ይዛ ፊቷ እንደዛ ፍክት ብሎ ነው የመጣችው። አየህ፣ እኛ ሴቶች በጣም ብልሃተኞች ነን። ደስተኛ በመምሰል ብቻ ጥፋታችንን መሸፈን እንችላለን። ይመቻት፣ ሸወደች። እስቲ አትቸኩይ፣ መጀመሪያ አድምጪኝ። ትላንት ለአንቺም የስራ እድል ለእኔ ደግሞ መጽሐፌን ማሳተምበት ብር ተበድራ ነው የመጣችው። እኔ ደግሞ የምን ስራ እድል ነው? ሄሎ ሄሎ፣ አይሰማም ወይ? ቆይ ይወጣው። እንዴት ዋልሽ ሊሊዬ? ለማታው ይቅርታ እሺ። ትንሽ መሳይ ተናዶ ሳየው እንድታወሩ ብዬ ነው ወደ መኝታ ቤት የገባሁት። የኔ አስተዋይ፣ ምንም ችግር የለውም። ያው እኔም እኮ ጥሩ ዜና ነበር ይዤ የመጣሁት። ደካከመኝና ተኛው እንጂ። የምር? ወይኔ ምንድን ነው የምስራችሁ ሳምሪ? ምስር ቢ ይባላል መጀመሪያ። አረ ምን በወጣሽ ምስር፣ የምትወጁን ቋንጣ ፍርፍር ቢ እንጂ። ወይ አንቺ
በይ ለማንኛውም እዚህ እኔ የምሰራበት ክሊኒክ ውስጥ ስራ አግኝቼልሻለሁ። ወይኔ ታድዬ እና አብሬሽ ልሰራ ነው የኔ ውድ እህት? አዎ ዶክተር ዳዊት ነው መታ በፈለገሽ ጊዜ መጀመር ትችላለች ያለው። በጣም ነው የማመሰግነው። የምር ቃላት የለኝም የኔ ቆንጆ። እና መቼ ነው የምጀምረው? በጣም በቅርብ ጊዜ ትጀምሪያለሽ። ያው ማስተካከል ያለብሽን ነገር አስተካክለሽ ስትጨርሺ ትጀምሪያለሽ። ደስ ይለኛል። ግን ደሞዙ ስንት ነው ሳምሪዬ? ያው እሱን እንግዲህ ስራ ለመጀመር ስትዘጋጂ ከእሱ ጋር ታወራላችሁ። በጣም ደስ ብሎኛል ሳምሪ፣ የእውነት በጣም ነው የማመሰግነው። ምስጋና ኪስ አይገባም። እንዳታስቢ፣ በመጀመሪያ ደሞዜ የምትወጂውን ቋንጣ ፍርፍር ትጋበዣለሽ። በቃ አሁን ስራ አለኝ። እሺ ቻው። ማታ ውጭ አገኝሻለሁ። የማወራሽ ጉዳይ አለኝ። ምን ነው በሰላም? እሺ ሳምሪ ቻው። ማን ደውሎ ነው? ሳምሪ ናት እባክህ። ሳምሪ እና ምን አለች? ምንም ለሆነ ጉዳይ እፈልግሻለሁ እያለችኝ። ማን ነው ይሄ ስሙ አብሯት የሚሰራው? አለቃዋ ዳዊት? አሩ ነው ብቻ እንደዛ መሰለኝ ስሙ። እሱ ጋር እየተሳሳቁ መልሼ እደውላለሁ ብላ ዘጋችሁ። እርግጠኛ ነሽ ሊሊዬ? ሜስ ነገርኩህ እኮ ሳምሪን ከልጅነት ጀምሮ ነው የማውቃት። በጣም አስመሳይና ድብቅ የሆነች ሴት ናት። ተይ ሊሊ፣ በህመሜ ላይ ቁስል አትጨምሪብኝ። ቆይ ማታ የመጽሐፉን ማሳተሚያ ብር ይዛልኝ መታለች አላልክም ነበር? አዎ ቼክ ይዛ መታለች። እሺ ከየት እንዳመጣችሁ ጠይቃታል? ይሄ ማን ነው ስሙ? ስሙን ቄስ ይጥራውና ከዳዊት ነው። አየህ በደንብ አድርገው የተጫወቱብህ ነው እንዴ። ሜስ እባክህን አይምሮን አሰራው ይግባህ እንጂ እንዴ። ልክ ልትደርስባቸው ስትል አንተ የምትፈልገውን አላማህን ስለሚያውቁ ሀሳብን አስቀየሩ። ተይ ሊሊ፣ በጭራሽ እንደዚህ ሊሆን አይችልም። በጭራሽ። ሳምሪ ቢሮ ሳጣሽ እኮ የወጣሽ መስሎኝ ነበር። እንዴ የት ትሄዳለች ብለህ ነው? እሱን አላውቅም። ባይዘዌ እጠይቅሻለሁ ብዬ ማታ ቢዚ ሆንኩ። እንዴት ነበር ማታ? መቼም ቤታችሁ በደስታ ተሞልቶ አመሸ አይደል? ውይ በስመ አብ፣ በጣም ነው ደስ ያላችሁ። በተለይ ደግሞ ሜስ በጣም ደስ ብሎት ነበር። ጠዋት ራሱ ዳዊትን አመስግኝልኝ ብሎኝ ነው የወጣሁት። ሊሊ ደግሞ መቼ መጥቼ ልጀምር ብላለች። ምን ነው ይሄ ነገር ምስጋና በዛበት? የሚመለስ ብር ነው። ሊሊ በዚህ ሳምንት መጀመር ትችላለች። እሺ በቃ እነግራታለሁ። በጣም ነው የማመሰግነው። እሺ ዳዊቴ፣ ብድር መላሽ ያርጊ። ተይ ሳምሪ፣ ብችል ከዚህ በላይ ባደርግልሽ ደስ ባለኝ። መልካም ሰው ነሽ፣ በዛ ላይ ጥሩ ወዳጄ ነሽ። ምስጋና እያበዛሽ አታርቂ። አይ በጣም በተቸገርኩበት ሰዓት ነው የደረስክልኝ። ለዛ ነው እንጂ አንተን ማራቂ እንኳን አይደለም። በይ ሳምሪ፣ በኋላ ጊዜ ካለሽ እራት እንበላለን። አሁን ወደ ቢሮ ልግባ። ቻው። ሜሲ ቢገባ አሁን የእናንተ ጊዜ ነው። እስቲ አይነህን ግለጥ። ይህን እስቲ ምን ያንሰኛል? የእኛ ጊዜ ትሄድብናል ሊሊ። አሁን የዚህቺ ጉዳይ ነው። ሜሲ መቼስ ይህንን ቼክ ያለ ምክንያት አልሰጣትም አይደል? እኔም ጥያቄ የፈጠረብኝ እሱ ነው። እንዴት ያለ ምክንያት ይህን ሁላ ብር ይሰጣታል? ያው መገመት ቀላል ነው። አብራው ተኛች፣ ሰጣት። እሱን እንኳን ታደርጋለች ብዬ አላስብም። ለምንድን ነው የማታደርገው እባክህ? እኔ እንጃ፣ ግን ሳምሪ ጨክና በእኔ ላይ። አረ ንቃሚስ እንዴ! ቆይ እስቲ ለመጨረሻ ጊዜ መቼ ነው ግንኙነት ያደርጋችሁት? ቆየን፣ በቅጡ አላውቀውም፣ ግን በጣም ቆይተናል። እሺ ቆይ ለመጨረሻ ጊዜ ቤት ውጭ የሰጣት መቼ ነው? ምን ያገናኘው? እስቲ ዝም ብለህ መልስልኝ። እሺ ያው የቤት ውጭ ከሰጧት ቆየው። ያው ስራዬን ታውቂው የለ። አየህ ከአንተ ያጣችውን ነገር እንዳለ ከሱ እያገኘች ነው። አረ ንቃሜስ እንዴ አትሸውድ እንጂ። ደግሞ እሷም ዳዊትን አንተም እኔም መርጠሃል። በልሚስ እንግዲህ ንቃ። ወዴት ነው? ትንሽ አትቆይም? አንድ የምሄድበት ቦታ አለኝ። ብዙም አልቆይም፣ ቶሎ ነው የምመጣው። የምን ነካክቶ መሄድ ነው? አስጨርሽኝ። ኧረ እባክህ እንዲህ እንደተራብኩ አላውቅም ነበረ። ለማንኛውም እኔ የትም አልሄድብህም።
ዛሬ እንዴት ነው ባክሽ? ተርፊያ ወሬት ለሚሄድ ነው? በጊዜ ወጥቼ እኮ አንድ የሚሄድበት ቦታ ነበረኝ። ምን ነው ፈለከኝ? አይ ጊዜ ካለ ሻይ ቡና እያልን እንድንጫወት ፈልጌ ነበር። ውይ ዳዊት፣ ዛሬ እንኳን አልችልም። ሊሊን እኮ ቀጥረት ወደ እሷ ነበር የሚሄደው። ጥሩ አጋጣሚ ነው ለመተዋወቅ። አብሬሽ ልሂድ። እሺ፣ ግን የቤተሰብ ጉዳይ ነበር ለማውራት የተቀጣጠርነው። ብዙም አልቆይም። ያው ትንሽ ድብርት ቤት የገጥሞኝ ነው። እንዴ ድብርት? እኛ እያለንማ አይደብርም። እንሂድ። በቃሽ ሚዜ። በቃ ልጅ አዎ፣ ብዙም አልቆይም። እሺ ቶሎ እመጣለሁ። ግን እንዳትቆይ። ባይ። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱም ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው።